እንደምታዩት ጉግል ማፕ ይህንን ነገር ልኮልኛል ማለት ነው በኢሜል። ስለዚህ ተቀብሎኛል ማለት ነው ያስገባሁትን ቦታ። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ ዛሬም በአዲስ ነገር ተመልሼ መጥቻለሁ። ጉግል ማፕ ላይ እንዴት ድርጅታችን እናስተዋውቃለን የሚለውን ዛሬ ላሳያችሁ እንግዲህ መጥቻለሁ። በጣም ይጠቅማል። ይህ ዓለም አቀፍ የሆነ ተደራሽነትን ለማግኘት እንግዲህ ጉግል ማፕ ላይ ድርጅታችን፣ የራሳችን ቤት ሰው የተለያዩ ነገራችን ማስታወቅ ከቻለን ማንኛውም ሰው እኛም መጥቶ ሊያገኘን ይችላል ማለት ነው። ይህን ነገር ለማድረግ በመጀመሪያ ኮንትሪቢዩት ውስጥ ገባለሁ። እንደምታዩት ከስር ኮንትሪቢዩት የሚላለ እሱን ገባለሁ። ዘን አድ ፕሌስ የምትለዋን ከላይ ነካለሁ። አድ ፕሌስ የምትለዋን ከነካው በኋላ እንግዲህ የተለያዩ ነገሮች ያመጣልኛል። ከነዛ መካከል ውስጥ አንደኛ ፕሌስ ኔም ነው። ፕሌስ ኔም ማለት እንግዲህ አድራሻችን ማለትም የቢዝነሳችን ኔም ሊሆን ይችላል። እኛ ማስቀመጥ የፈለግነው ማፕ ላይ እንድታይልን እሱን እዚህ ጋር እናስቀምጣለን ማለት ነው። ለምሳሌ እኔ እዚህ ጋር ማፕ ላይ እንድታይልኝ የፈለግኩት ፈይሰል ኮፊ ሾፕ ብዬ ነው ማስቀመጥ የፈለግኩት። ስለዚህ እጽፋለሁ ፈይሰል ኮፊ ሾፕ ብዬ እጽፋለሁ ማለት ነው። ዘን እዚህ ጋር ካታጎሪውን መርጣለሁ። ካታጎሪ ደግሞ እንግዲህ ይህ የኮፊ ሾፕ ስለሆነ ኮፊ ሾፕ የምትለውን ካታጎሪ እመርጣለሁ ማለት ነው ወዳጆቼ። እነዚህ ነገር ከመረጥኩ በኋላ የተለያዩ ነገሮች አሉ። እንደምታዩት ከላይ ፕሌስ ኔም እንደዚሁም ካታጎሪ አለ። ሲቀጥል አድሬስ አለ። ይህን አድሬስ እንግዲህ እናስገባለን። አድሬሱን በመጀመሪያ ኢትዮጵያ ዲላ ብዬ አሁን ያለሁበት ከተማ ዲላ ስለሆነ ኢትዮጵያ ዲላ ላለው ማለት ነው። እናንተ ደግሞ አዲስ አበባ ከሆነ አዲስ አበባ ኢትዮጵያ ካላችሁ ያመጣላችኋል። ዘን አቅራቢያ ያለ ሎኬትድ ዊዝን የሚለውን አቅራቢያችሁ ምን አለ? እኔ አቅራቢያዬ ከፍተኛ ፍርድ ቤት ስላለ ዲላ ሃይ ኮርት ብዬ አስገባለሁ ማለት ነው። ይህንን ዲላ ሃይ ኮርት ብዬ ካስገባው በኋላ እንግዲህ ራሱ እዛው አካባቢ ያለን ድርጅት ስኒፍ ያደርግና ያገኛል። ከዛ በኋላ ከዛ አጠገብ እኔ ያስቀምጠኛል ማለት ነው። ስለዚህ ይህን ነገር ከጻፍኩ በኋላ ከስር የተለያዩ አይነት ፎርሞች አሉ። ከላይም እንደምታዩት ሰባዌ አለ። እያንዳንዱን ነገር በትክክል ማስገባት መቻል አለብን ማለት ነው። ግዴታ ይህ ነገር አንደር ሪቪው ይሆናል። ከዛ በኋላ አፕሩቭ እንዲደረግልን ማለት ነው። ይህ ነገር አፕሩቭ ካልሆነ እዛ ማፕ ላይ አይታይም ማለት ነው ድርጅቶቻችን። ስለዚህ ትክክለኛ የሆነው አድሬስ እናስገባለን። ዘንድ ደግሞ ሀወርሱን እንመርጣለን። ይህን ሀወር ስንመርጥ እንግዲህ ለስንት ሰዓት ነው ይህ ድርጅት የሚሰራው? ለ24 ሰዓት ነው እንግዲህ ብዬ እኔ ለእናንተ ለማሳየት ነው ይህን ነገር እየከፈትኩ ያለሁት። ኦፕን 24 ሰዓት ሀወር የሚለውን አስገባለሁ ማለት ነው። ኦፕን ነው ይህ ድርጅት ለ24 ሰዓት። ስለዚህ ምንም ክሎዝ የሚሆንበት ዴይ የለም ማለት ነው። ኤቭሪ ዴይ ማለት ነው እንግዲህ ይህ አቬለብል ነው ማለት ነው። ይህ የቢዝነስ ሴንተር ማለት ነው። ስለዚህ ሀወርሱን አስገባለሁ። ዘን እዚህ ጋር ኮንታክት ነምበር አለ። የስልክ ቁጥራችሁ ማስገባት ትችላላችሁ። ዌብሳይት ካላችሁ እያንዳንዱ ነገር ፎቶም ማስገባት ትችላላችሁ። እኔ ይህን ነገር አልፈለግኩም በእርግጥ። ስለዚህ ስላልፈለግኩ እነዚህን ነገሮች ከሞላው በኋላ ከስር የሰሚት አይከን አለች ማለት ነው። ሰሚት አይከኗን እንድትመጣልን እያንዳንዱ ነገር የሞላነውን ቼክ ማድረግ አለብን። ያለበለዚያ ላይመጣልን ይችላል ማለት ነው። እያንዳንዱ ነገር ግዴታ ማስገባት መቻል አለብን ማለት ነው። ስለዚህ እዚህ ጋር እንደምታዩት ዲላ ኢትዮጵያ ያልኩት ኤዲት ለማድረግ በድጋሚ ነክቼዋለሁ። አድሬስ የሚለው ቦታ ላይ ዲላ ኢትዮጵያ ብዬ እጽፋለሁ ማለት ነው። ዲላ ኢትዮጵያ ብዬ እጽፋለሁ። ስለዚህ ይህን ነገር ከጻፍኩ በኋላ ከስር ሰሚት የሚለው ይመጣልኛል ማለት ነው። ሰሚት የሚለው ይመጣልኛል ማለት ነው። በትክክል ፎርሙ መሙላታችሁን እርግጠኛ ስትሆኑ ነው ሰሚት የሚመጣው ማለት ነው። ሰሚቱን ክሊክ ሳደርገው አንደር ሪቪው ይገባል ማለት ነው። እንግዲህ ሃው ዩር ኤዲት አር ዩዝድ። ስለዚህ ይህን ነገር በኋላም ኤዲት ማድረግ እንችላለን። ሰሚት እለዋለሁ። ከዛ በኋላ ይህንን ሰሚት ካደረገው ግዴታ እዚህ ጋር ኤርን ያደርግልኛል ማለት ነው። ስጦታ ይሰጠኛል 15 ፖይንት። ምክንያቱ ምንድን ነው? ይህን ነገር ድርጅቴን በጉግል ማፕ ላይ ስላስተዋወቅ ጉግል የሚሰጠኝ ሪዋርድ ነው ማለት ነው። በኢሜል ደግሞ ልክ ፕሌስ አድ እንደደረገ ማረጋገጫ ይነግረኛል ማለት ነው። በኢሜል አድሬስ ይልክልኛል። እንደምታዩት መልኩ በኢሜል ልኮልኛል። እንግዲህ አሴፕት ተደርጓል ማለት ነው። ይህ ድርጅት ጉግል ማፕ ላይ አሁን በደንብ መታየት ጀምሯል ማለት ነው። ይመቻችሁ። እንግዲህ ያስቸገራችሁ ነገር ካለ ኮመንት ላይ መጠየቅ ትችላላችሁ። ይመቻችሁ።